እስራኤላውያን 400 ዓመታት በግብፅ ባርነት ውስጥ ተቀምጠው ነበረ። ወንድ ልጅ ሲወልዱ እንዲጥሉት እንዲሞት በሚደረግበት ሰዓት ጉልበታቸው እየተበዘበዘ እንደ ሰው ሳይቆጠሩ ምንም መብት የሚባል ነገር ሳይኖራቸው በሚኖሩ ጊዜ ከምትረግጠው ጭቃ ጋር ልጇን እንድትረግጥ በተፈረደባት ጊዜ ሰዎች በሙሉ እግዚአብሔር የለም በሚሉ ሰዓት ማለት ነው፣ አምላካቸው ትቷቸዋል በሚሉ ሰዓት ኢቭን እስራኤላውያን አምላካችን ትቶናል፣ እግዚአብሔር ረስቶናል በሚሉ ሰዓት እግዚአብሔር ግን ግፍን ይቆጥር ነበረ። ሁሉም ነገር ይመለከት ነበር። ደግም አደረግን ክፉ ከእግዚአብሔር ዓይን ማምለጥ አንችልም። እንደዚህ አይነት ግፍ እንደዚህ አይነት በደሎች በሚበዙ ሰዓት እግዚአብሔር ያያል፣ ጽዋዋ እስክትሞላ ነው። ጽዋዋ የሞላሽ ጊዜ ልክ ግብፃውያን ላይ እንዳደረገው በ10 አይነት መቅሰፍት መምታት ይጀምራል ማለት ነው። ያ ግን እንዲሆን የሚያስፈልገው ነገር ምንድን ነው? የራሔል አይነት እንባ ያስፈልገናል። እኔ ልሰብካችሁ ፈልጌ አይደለም፣ ግን እንደዚህ በመጮህ እንደ ሚዲያ ላይ ወጥቶ አብዛኛው ሰው እንደ ኮንተንት ነው ያደረገው ይህን ነገር። ከኮንተንት ያለፈ ከቪው ያለፈ ነገር ወደ እግዚአብሔር በመመለስና ወደ እግዚአብሔር በመጸለይ ጻድቆኛ አይደለም እኔ ይህንን የምነግራችሁ የምላችሁ፣ ግን መፍትሄው ወደ እግዚአብሔር መመለስ ብቻ ነው። መፍትሄ እኔ ከሲኖዶስ ከምናምን የሚባለው ነገር አይደለም። ማንም ቢጮህ እግዚአብሔር ባልፈቀደው፣ ማንም ቢል እግዚአብሔር ያልፈቀደውና እግዚአብሔር ያላለው ነገር አይሆንምና በቃ ወደ እግዚአብሔር ተመልሰን ለመጠየቅ እንሞክር። ከዚህ የተለየ ምክንያቱም አርሲ ላይ አንዳንድ አካባቢዎች ላይም እንደዚህ ሃይማኖታዊ ነገሮች ሲፈጠሩ ኦርቶዶክሳውያንም እንደዚህ ሲበደሉ ይሄ መጀመሪያው ነው ብዬ አላስብም። ከዚህ በፊትም ብዙ ተብሏል፣ ብዙ ተሞክሯል። ግን መፍትሄ ሊሆን የሚችለው ነገር ወደ እግዚአብሔር ማመልከቱ ብቻ ነው። እንደ ራሔል ወደ እግዚአብሔር መጮሁ ብቻ ነው ብዬ አስባለሁ።